በሰባተኛው ሀገራዊና ክልላዊ ምርጫ ብልጽግና ፓርቲን ወክለው የሚወዳደሩ የጉለሌ ክፍለ ከተማ እጩዎች ኢትዮጵያን ወደ ተምሳሌተ ሀገር ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ወይዘሮ ቆንጂት ደበላ የትምህርት ደረጃ ማስተርስ፣ የሥራ መስክ የአዲስ አበባ ከተማ አስተዳደር የሴቶች ሕፃናት ማኅበራዊ ጉዳይ ቢሮ ኃላፊ የሚወዳደሩበት ምርጫ ክልል በጉለሌ ክፍለ ከተማ የምርጫ ክልል 08። ወይዘሮ ሰላማዊት ዳዊት ካማሌ የትምህርት ደረጃ ማስተርስ፣ የሥራ መስክ የኢፌዴሪ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር የሚወዳደሩበት ምርጫ ክልል በጉለሌ ክፍለ ከተማ ምርጫ ክልል 10። ለአዲስ አበባ ከተማ ምክር ቤት የሚወዳደሩ እጩዎች ወይዘሮ ትዕግስት ሐሚድ ሙሐመድ የትምህርት ደረጃ ማስተርስ፣ የሥራ መስክ የኢፌዴሪ የኢንፎርሜሽንና መረብ ደህንነት ዋና ዳይሬክተር የሚወዳደሩበት የምርጫ ክልል ጉለሌ ክፍለ ከተማ። ዶክተር ማሾ ኦላና ቡልቶ የትምህርት ደረጃ ዶክተሬት፣ የሥራ መስክ የአዲስ አበባ ከተማ ምክር ቤት የመንግሥት ዋና ተጠሪ የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። አቶ ወልዴ ወገሴ ናኦ የትምህርት ደረጃ ማስተርስ፣ የሥራ መስክ የጉለሌ ክፍለ ከተማ ዋና ሥራ አስፈጻሚ የሚወዳደሩበት የምርጫ ክልል ጉለሌ ክፍለ ከተማ። ኢንጂነር አያልነሽ ሀብተ ማርያም ዲዶ የትምህርት ደረጃ ማስተርስ፣ የሥራ መስክ የአዲስ አበባ ከተማ አስተዳደር የዲዛይንና ግንባታ ሥራዎች ቢሮ ኃላፊ የሚወዳደሩበት የምርጫ ክልል ጉለሌ ክፍለ ከተማ። ዶክተር ሚኤሳ ኤለማ ሮቤ የትምህርት ደረጃ ዶክትሬት፣ የሥራ መስክ የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሕዝብ ግንኙነትና ሚዲያ ዘርፍ ኃላፊ የሚወዳደሩበት የምርጫ ክልል ጉለሌ ክፍለ ከተማ። ወይዘሮ ሙሉ እመቤት ታደሰ ረታ የትምህርት ደረጃ ማስተርስ፣ የሥራ መስክ የአዲስ አበባ ከተማ አስተዳደር የምግብ መድኃኒት ቁጥጥር ባለሥልጣን ዋና ዳይሬክተር የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። ዶክተር አለማየሁ አረዳ በየነ የትምህርት ደረጃ ዶክተሬት፣ የሥራ መስክ በግል የሥራ ዘርፍ የተሰማሩ የሚወዳደሩበት የምርጫ ክልል ጉለሌ ክፍለ ከተማ። ዶክተር ግዛቸው አይካ አልቤ የትምህርት ደረጃ ዶክተሬት፣ የሥራ መስክ የአዲስ አበባ ከተማ ምክር ቤት የመሠረተ ልማትና ማዘጋጃ ቤት ጉዳዮች ቋሚ ኮሚቴ የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። አትሌት ተሰማ አብሽሮ በዛ የትምህርት ደረጃ ከፍተኛ የትምህርት ደረጃ፣ የሥራ መስክ አትሌትና ባለሀብት የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። አቶ በላይ ደጀን ጨመረ የትምህርት ደረጃ ማስተርስ፣ የሥራ መስክ የአዲስ አበባ ከተማ ምክር ቤት የፍትሕና መልካም አስተዳደር ጉዳዮች ቋሚ ኮሚቴ የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። ዶክተር ወርቅነሽ ምትኩ ፈይሳ የትምህርት ደረጃ ዶክተሬት፣ የሥራ መስክ የአዲስ አበባ ዩኒቨርሲቲ መምህርት የሚወዳደሩበት ምርጫ ክልል ጉለሌ ክፍለ ከተማ። ዶክተር ጌታቸው አዳሙ ዘሪሁን የትምህርት ደረጃ ዶክተሬት፣ የሥራ መስክ በቅዱስ ጳውሎስ ሆስፒታል የኩላሊት ቀዶ ጥገና ስፔሻሊስት። ብልጽግናን ይምረጡ፣ ምልክታችን የስንዴ ነዶ ነው። ኢትዮጵያን ወደ ተምሳሌት ሀገር